ሰላም ጤና ይስጥልኝ። እንዴት ናችሁ ውድ የዩቲዩብ ተከታታዮቼ? ለማታውቁኝ እኔ ቆሎ አዛሪው እባላለሁ። ያው ዛሬ ቆሎ ሳዞር ከዋልኩበት ቦታ አንዳንድ ቦታዎችን ለእናንተ ይሆናል ብዬ ማስበውን የማስጎበኛችሁ ይሆናል። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ ብትጀምሩ ደስ ይለኛል። አብራችሁን ቆዩ። ወደ ጉዟችን እንሄዳለን። አሁን ፒያሳ አካባቢ ደርሻለሁ። ቆሎዬን እየሸጥኩ ማለት ነው። ፒያሳ የአድዋ ድል መታሰቢያ አካባቢ ደርሻለሁ። በቀጥታ ወደ ሱ መወስዳችሁ ይሆናል። እዚህ ጋር እንደምታዩት የአድዋ ድል መታሰቢያ ይገኛል። እንዲሁም ደግሞ የጀግኖች አባቶቻችን የጥቁር ዘር መኩሪያ የሆነውን የአድዋ ድል የሚያስታውስ ሐውልት ነው እዚህ ጋር የሚገኘው። አናቱ ላይ የአፍሪካ ካርታ ይገኛል። እንዲሁም ደግሞ የአድዋ 00 የሚባለው ቢልዲንግ ወይም ደግሞ ህንጻ የሚገኘውም እዚህ ስር ነው ማለት ነው። እንዲሁም በቦታው በአድዋ ድል መታሰቢያ ዙሪያ ማለት ነው የውሃ ፋውንቴኖች ይገኛሉ። አብዛኛው ሰው እዚህ ጋር እየመጣ እየተዝናና ይገኛል። ራሱን እያስደሰተ ነው የሚገኘው ማለት ነው። አብዛኛው ሰው ህፃናት፣ እንዲሁም ደግሞ ወጣቶች፣ ቤተሰቦች በጠቅላላ እየመጡ ይዝናናሉ፣ ፎቶ ይነሳሉ ማለት ነው። ዛሬ እዚህ አካባቢ መዋሌን ገልጬላችኋለሁ። ያሳየኋችሁ ቦታ ከተመቻችሁና ከወደዳችሁት ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ፣ ሀሳባችሁን ግለጹልኝ እላለሁ። አመሰግናለሁ። ሰላም ሁኑልኝ።